ማንቸስተር ዩናይትድ ጋር በተያያዘም አቋማቸውን አልቀየሩም። በአንድ ዝውውር ጉዳይ ላይ ተጨማሪ መረጃም ይዘንበታል። ምናልባት ዩናይትድ ምን አይነት እርምጃ ሊወስድ ይችላል በዚህ ዝውውር ላይ የሚለው እንነግራችኋለን። የቡድን ዜና የቡድኑ ወሳኝና ቁልፍ ተጫዋቾች የተመለከተም ለየት ያለ ጥንቅር ማርከስ ራሽፈርድ በባርሴሎና ውሉ ወደ ቋሚነት ይቀየራል ተብሎ ሲጠበቅ ይልቁንስ አንቶኒ ጎርደንን ወሰዱ። ይህን ተከትሎ ማንቸስተር ዩናይትድ ይህን መረጃ እስካቀረብንበት ሰዓት ድረስ ራሽፎርድ ወደ ቡድኑ እንዲመለስ እንጂ በባርሴሎና በተጠየቁት አይነት መንገድ ለመሸጥ አሁንም ፈቃደኛ አይደሉም። ማንቸስተር ዩናይትዶች ተጫዋቹ እንደውም ከዚህ በተሻለ ዋጋ ለገበያ መቅረብ ይችላል ብለው ያስባሉ። በካሪክ ቡድን ውስጥም እንግዲህ ይገባል ተብሎ አይጠበቅም። ምናልባት በርካቶች አንድ እምነት አላቸው የዩናይትድ ደጋፊዎች ካሪክ ቡድኑን አሻሽሏል፣ ቡድን ብቻ ሳይሆን ተጫዋች አሻሽሏል፣ ራሽፈርድን ማሻሻል ይችላል፣ ራሽፈርድን በወቅታዊ ብቃት ጥሩ ነው የሚል ነው። ማንቸስተር ዩናይትዶች ራሽፈርድን በተለይም ባርሴሎናን ብቻ መምረጡ፣ ለባርሴሎና ገንዘብ ቅናሽ ማድረጉ፣ ሁሉንም ጥቅማጥቅሞቹን ዝቅ ማድረጉ ባርሴሎናዎች ተጫዋቹ ላይ ያለውን የፍላጎት ሁኔታ ተረድተው ነው ለዩናይትድ ያንን መክፈል ያልፈለጉት የሚል እሳቤ በዩናይትድ ቤት አለና በዚህ ምክንያት ዩናይትዶች አቋማቸውን ከመቀየር ይልቅ ራሽፈርድን መልሰው አዲስ ገዢ ክለብ ማፈላለግን ቅድሚያ ሰጥተዋል። በ2025-26 የውድድር ዓመት በማንቸስተር ዩናይትድ ቤት የተለያየ የሲዝን ጊዜ ነበረ። የሩበን አሞሪው ማንቸስተር ዩናይትድ እና የማይከል ካሪኩ ማንቸስተር ዩናይትድ። በርካቶች እንዳልኳቸው ራሽፈርድ ቢመለስ ካሪክ ያሻሽሏል እንዲሉ ያደረገው የተሻሻሉ ተጫዋቾችም ስላሉ ነው፣ እንደ ቡድን ብቻ ሲሆን በግለሰብም። ለአብነት ያክል ማይከል ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ ብሩኖ ሚጌል ፈርናንዴስ 80 በላይ ግብ ዕድሎችን የፈጠረው በዛ ሰዓት ነው። 80 በላይ ግብ ዕድሎችን እሱ ሲፈጥር 37 የግብ ዕድሎችን በመፍጠር ከሌሎች ይልቃል። ስለዚህ ካሪክ ከመጣ በኋላ ብሩኖ ቢያንስ ከሌሎቹ በ37 የተሻለ የግብ ዕድል ፈጥሯል። በተጨማሪነት በአማካኝ በ90 ደቂቃ ውስጥ 4.7 የግብ ዕድል ይፈጥራል። ከ2-3-4 በኋላ ይሄ በአንድ አሰልጣኝ ስር የተመዘገበ ትልቅ ቁጥር ነው። ስለዚህ ብሩኖ ምርጡ ተጫዋች ሊሆን ይችላል የማንቸስተር ዩናይትድ። በካሪክ ስር ያለው ብሩኖ ደግሞ በጣም ምርጥ ነው እና ካሪክን አንዱ በርካቶች በራሽፈርድ ላይ ተስፋ እንዲያደርጉ ያደረጋቸውም ነበረ። ምናልባት ብሩኖን ስላነሳን በግል እሱን ማንሳት ካለብን በ2025-26 የውድድር ዓመት በሶስተኛው የሜዳ ክፍል ላይ 662 ኳስ አቀብሏል። ከዶሚኒክ ሴቦዝ ላይ በሁለት ይልቃል። ስለዚህ ዶሚኒክ ሴቦዝ ላይ ሁለተኛ፣ በሄርናንዶ ሲልቫ ሶስተኛ፣ ማቴዎስ ኑኔስ ከሲቲ አራተኛ፣ አምስተኛው ፍሎሪያን ቬርዝ ነው፣ ስድስተኛው ኤሊዮት አንደርሰን ነው፣ ሰባተኛው ኤንዞ ፈርናንዴስ፣ ስምንተኛ ዴክላን ራይስ፣ ዘጠነኛ ጄምስ ጋርነር፣ አስረኛ ከርትስ ጆንስ ተቀምጠዋል። የብሩኖን ያክል ሶስተኛ የሜዳ ክፍል ላይ ኳስን ያቀበለ የለም። ብሩኖ በጣም ማጥቃት የሚወድ አይነት አማካይ ነው። ምናልባት የካሪክን በዚሁ ስላነሳን አንዱ ሩበን አሞሪም ብሩኖን ጎርተውታል የተባለው የጥልቅ አማካይ ሆኖ እንዲጫወት አድርገውት እሳቸው በተለይም ካዝሜሮ ላይ እምነት ስላልነበራቸው የካዝሜሮን ሚና ለብሩኖ ሰጥተው ብሩኖ በጥልቀት መከላከሉን እንዲያግዝ አድርገውት የፈጠራ ችሎታው በብዙ እንዲቀንስ አድርገውት ነበረ። አሁን ግን ያ ቁጥሮቹ በደንብ ጨምረው እንዲሁ የተመለከትንበት ነው። ኤደርሰን ወደ ማንቸስተር ዩናይትድ የሚያደርገው ዝውውርን በተመለከተ በርካቶች ጥያቄ እየጠየቃችሁ ነበረ። ተጫዋቹ ከስምምነት እንደደረሰ ይታወቃል። የዝውውር ሂሳቡ ድርድር አሁንም እንደቀጠለ ነው። በርከት ያሉ የዜና ምንጮች የራሳቸውን እያወጡ ነው። ዘአትሌቲክስ እስከ 38 ሚሊዮን ፓውንድ፣ የሳምንታዊ ደሞዙ ደግሞ ከ75,000 እስከ 100,000 ፓውንድ አካባቢ ይደርሳል የሚሉ መረጃዎችን ይዘው ወጥተዋል። ዩናይትድ የግል ችግር ስለሌለበት ከአታላንታ ጋር የሚደረገው ድርድር ቀጥሏል። ሌላው ማንቸስተር ዩናይትድ ማቴዎስ ፈርናንዴዝን ለማምጣት በሚያደርገው ጥረት ላይ ከተጫዋቹ ይልቅ ከዌስትሃም ዩናይትድ ጋር የሚደረገው ድርድር ጠንከር ያለ ነው። ተጫዋቹም ወደ ማንቸስተር ዩናይትድ የመቀላቀል ፍላጎት ስላለው ለብሩኖ በጣም ቅርብ የሆነም ሰው ስላለና ብሩኖ በራሱ ደግሞ ይህ ተጫዋች ወደ ማንቸስተር ዩናይትድ እንዲመጣ ከሚፈልጉት ውስጥ አንዱ መሆኑ ለዝውውሩ ቀለል ያሉ ሁኔታዎች እንዲፈጠሩ ያደርጋል ተብሎ ይጠበቃል። ስለዚህ ድርድሩም በማቴዎስ ፈርናንዴዝ በኩል ሞር ከዌስትሃም ዩናይትድ ጋር የሚደረገው በትልቁ ይጠበቃል።